የሰንበት ትምህርት ቤት አመራሮች በአምላካችን በእግዚአብሔር ፈቃድ እና በቅድስት ቤተክርስቲያን የተሰጠንን መንፈሳዊ ኃላፊነት እንዲሁም የተጣለብንን አደራ ሙሉ በሙሉ በመረዳት ሕፃናት ታዳጊዎችን እና ወጣቶችን በኦርቶዶክሳዊት ተዋሕዶ ሃይማኖት እና በክርስቲያናዊ ምግባር ተኮትኩተው የሚያድጉበትን የአገልግሎት ዘርፍ በትጋትና ጊዜውን ለሥጋ ቢያንስ ተጠቅመናል ነው እና ለሌበለቁት በሕይወታችሁ እግዚአብሔርን ደስ የሚያሰኝ አገልግሎት ለማገልገል መጀመሪያ ራስን ለማን ማቅረብ ያስፈልጋል? ለእግዚአብሔር ነው ማቅረብ የሚያስፈልገው ወዳጆች። እና ስለዚህ ወደ መዝሙሩ አካል ስንመጣ በክብረ በዓል ዩኒፎርም ለብሰን ተሰልፈን እግዚአብሔርን ስናመሰግን እግዚአብሔርን ስናገለግል በቤተ መቅደሱ በሰዎች መካከል በጣም የተንቆጠቆጠ ያማረውን ልብስ ለብሰን እንደ ቅዱሳን መላእክት ዝማሬ ስናቀርብ ለሰዎች እጅግ የሚወደድ መልካም እሰይ የሚያሰኝ ሊሆን ይችላል። ለእግዚአብሔርስ ሰዎች በተረዱን ሰዎች ባዩብን ልክ እግዚአብሔር ደግሞ ልባችንን ሲያይ በዚያው ልክ እንደው ልብሳችንን የሚገልጥ ልብ አለ፣ ንግግራችንን የሚገልጥ አገልግሎታችን ዝማሬያችንን የሚገልጥ ልብ ከውስጥ ከሌለ ወዳጆቼ እየከሰርን ነው ማለት ነው። እና አሁን ከላይ ከሲኖዶስ ከቅዱስ ሲኖዶስ ጀምሮ ለውጥ ስለሚፈለግ ነው እንዲህ አይነት አመራረጥ የመጣው። ለውጥ መምጣት አለበት።
በዚህ በሁለተኛ ጢሞቴዎስ ምዕራፍ 2 ላይ እንዲህ የሚል ቃል አለ። ምክንያቱም ብዙ አገልጋዮች አገልግሎትን የሚቀበሉት ከታመኑት ነው። እንደገና ደግሞ አገልግሎት የሚሰጠው ደግሞ ለምንድነው? ለታመኑ ሰዎች ነው። አገልግሎት ዝም ብሎ ለማንም አይሰጥ። አገልግሎት ለማንም የማይሰጥበት ዋናው ምክንያት የነፍስ ጉዳይ ስለሆነ ነው። የነፍስ ጉዳይ ከሆነ ደግሞ አገልግሎት የሚሰጠው ለታመኑ ሰዎች ነው። ከዚህ ቀደም ብዙዎቹ ለእናንተ እንደሰጡ ለእኛ እንደሰጡ እናንተ ደግሞ ሌሎችን ሊያገለግሉ ለሚችሉ ሰዎች ለታመኑ ሰዎች አድርጉትና ስጡት የሚል ቃል አለ እና የዛሬውን ምርጫ በዛሬ 3 ዓመት ሲያጠናቅቅ ጉባኤ ምን ሰራው? ይሄን ፎቅ ሁሉ ቢሰራ ህንፃ ምን ይሰራል? የሰው ህይወት ካልተሰራ እኔና እናንተ መንግሥተ ሰማያት ካልገባን እኔና እናንተ ህይወታችን የሚናገር አገልግሎታችን በተግባር የሚገለጥ ለሰዎች የሚነበብ ህይወት ከሌለ ወዳጆች ዝማሬው ብቻ ምን ዋጋ አለው? ዝማሬው ብቻ ምን ዋጋ አለው? ዝማሬው ብቻ ምን ዋጋ አለው? ይሄንን የፈለኩት ምን መሰላችሁ? በአብዛኛው ሰንበት ትምህርት ቤት ወጣት ወዴት እየመጣ መሰላችሁ? በአብዛኛው መዝሙር የሚዘምር ብቻ የሰንበት ትምህርት ቤት እያፈራ ነው። የክብረ በዓሉ ብቻ የሚገኝ ቅዳሴ ማያስቀድስ። እስቲ ቅዳሴ ወደ ሁሉ ታስቀድስ ተዛም ሲያስቀድስ ይታል ዋጋ እንዳይጠፋ ትውልድ እንዳይጠፋ ወንጌል የምስራች በዓለም እንዲስፋፋ አባቶች ባርከውሽ ያቆሙሽ በጸሎት